ሶላት ውስጥ የተጠሉ ተግባራቶች ቢፈጸሙ የሶላቱን አጅር የሚያጎድሉ ነገር ግን ቢተዉ አጅራችንን የሚያስጠብቁልን የሆኑ ማለት ነው። አንደኛ በሶላት ውስጥ ከተጠሉ ተግባራቶች መካከል አልኢልቲፋቱ ሊገይሪ ሓጃ፣ ያለምንም ሓጃ ያለምንም ጉዳይ አስገዳጅ ነገር ሳይፈጸም ሳይኖር ኢልቲፋት ወደ ቀኝ ወደ ግራ መገላመጥ። ሰላት ላይ ያለ ሰውየው ሰላት ላይ ሆኖ ሱናው አይኑን ስጁድ ቦታ ላይ ማሳረፍ ሲገባው ምንም ዑዝር ምክንያት ሳይኖረው ወደ ቀኝ ወደ ግራ መገላመጥ ኢልቲፋት የተጠላ ተግባር ነው። ቢከሰት ሰላቱ ተበላሽቷል ማለት ግን አይደለም፣ አጅሩን ይቀንስበታል። ይሄ አንደኛ መጠንቀቅ ያለብን ነው። ለሐዲስ ዓኢሸተ ረዲየላሁ ዐንሃ ቃለት ሰአልቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ዐን ኢልቲፋት ፊ ሶላህ። እናታችን ዓኢሻ ምን ትላለች? የአላህ መልእክተኛን በሰላት ውስጥ ሆኖ ስለ መገላመጥ ስለ ኢልቲፋት ጠየቅኳቸው። ፈቃል እሳቸውም አሉ ሁወ ኢኽቲላሱን የኽተሊሱሁ ሸይጣኑ ሚን ሰላቲ አሐዲኩም፣ ይሄስ ከአንዳችሁ ሰላት ላይ ሸይጣን የሚሰርቀው ስርቆቱ ነው። ሙሉ ሰላታችሁን ማበላሸት ሲያቅተው ቢያንስ የተወሰነ አጅር እንዲጎልባችሁ ከሰላታችሁ ላይ ሸይጣን የሚፈጽመው የስርቆት ተግባሩ ነው ብለው ረሱል አለይሂ ሰላቱ ወሰላም ነግረውናል። ረዋሁል ቡኻሪ፣ ኢማሙል ቡኻሪ በሰሒሐቸው የዘገቡት ነው። አሁን ኢልቲፋት ሲባል ሁለት አይነት ነው። ኢልቲፋት ሂሲ ያለ፣ ማዕነዊ ያለ። ኢልቲፋት ሂሲ በአካላችን የምናደርገው እንቅስቃሴ መገላመጥ ነው። መፍትሄው ምንድነው ከተባለ ቀልባችንን እዛው ስጁድ ቦታ ላይ አይናችንን በማሳረፍ በተቻለ መጠን ወደ ሌላ ቦታ ላለመመልከት ጥረት ማድረግ ነው። ሁለተኛው ለብዙዎች ወይ ለሁሉም ከባድ የሆነው ኢልቲፋት ማዕነዊ የሚባለው ነው። ቀልብን ወደ ሌላ ቦታ እንዳይሄድ ማድረግ፣ ከሰላት ውጭ ከምንሰግድበት ከመስጊዱ ክልል እንዳይወጣ መቆጣጠር። ይሄ አላህ ለወፈቀው እንጂ ለሁሉም የሚሆን አይደለም። በጣም አስቸጋሪ ነው። ቢሆንም ግን በተሻለው መልኩ ምን መቆጣጠሪያ ነገር ሊኖረው ይችላል ከተባለ ዋናው ነገር ምንድነው? ለማን እየሰገድን እንደሆነ የምንሰግዳቸውን የሰላት ቋንቋዎች የምናስተነትን ከሆነ ቀልባችንም ሌላ ቦታ እንዳይሄድ ይረዳናል። ለምሳሌ አንድ ክስተት ተከስቷል እዚህ ቦታ ላይ። ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ ምን ይላል? አነሁ አተ ነቢይ ሰለላሁ ዐለይሂ ወሰለም ፈቃለ ያ ረሱለላህ፣ የአላህ መልእክተኛ ዘንድ መጣና ምን አላቸው? አንተ የአላህ መልእክተኛ ሆይ ኢነ ሸይጣነ ቀድ ሓለ በይኒ ወበይነ ሰላቲ ወቂራአቲ፣ ሸይጣን መጣና በእኔና በሰላቴ እንዲሁም በቂራአቴ መሃል ጋረደብኝ፣ መጋረጃ ሆነ። ዩለቢሱሃ ዐለየ፣ ይቀላቅልብኛል። ስንት ረክዓ እንኳን መስገድ እንዳል